ሰላም አለይኩም ውድና ተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ላይክ ሰብስክራይብ አድርጉ። ላይክ ስታደርጉ ለሰዎች ተደራሽነት ይኖረዋል ማለት ነው። ቪዲዮ እቺ እህታችን እንዳያችኋት ነፍሷን በገነት ነው የሚባለው። ያኔ ክርስቲያን ሲሆኑ ጀነተል ፊርደውስ ይወፍቃት አይባልም። ያው ነፍሷን በገነት ይማራት ነው የሚባለው ማለት ነው። እንደምታውቁት ሳውዲ አረቢያ ነው የሞተችው። በዚህ 3 ቀን ነው 2 ቀን ነው የሞተችው እንደሚታወቀው። ነገር ግን በምን እንደሞተች እንደምታውቁት ሰው በወንድ ምክንያት ነው እያለ ያለው። በወንድ ምክንያት እውነቴን ነው የምላችሁ። በወንድ ምክንያት እንደዚህ ሰው ታንቆ ወይንም እንደዚህ ራሱን ያጠፋል ማለት በጣም ይከብዳል። ምክንያቱም እኛ ሰው ቤት ስንኖር፣ በተለይ ማዳም ቤት ስንኖር ብዙ ችግር ብዙ ውጣ ውረድ ነው የምናሳልፈው አይደል እንዴ? ጭራሽ የወንድ ፍቅር ከዚህ ሁሉ አልፎ እስከ መታነቅ፣ ገመድ አምጥቶ መታነቅ እንዴ! ለዚህ ነው እንዴ የምንለፈው? እኛ እኮ ጠንካሮች ነን። እኛ እኮ የማዳም ቅመሞች ጎበዞች ነን፣ ጀግኖች ነን። ስለዚህ እቺ ልጅ ሰው ተናግራ እንደሞተች አድርጎ ነው። በወንድ ምክንያት ነው። በወንድ ምክንያት በምን ታወቀ? በወንድ ምክንያት መሆኑን በምን ታወቀ? እቺ ልጅ ጎበዝ ናት እንደምታውቁት። በመዝሙር ጎበዝ ናት። ሀታ የሆነ ኮሜንት ሰው ቤት ላይ ሄዳ እንደዚህ መሩኛል ምናምን የሚለው ሰው ኮሜንት አውጥታ ነው ያልፋል፣ ይሄም ቀን ያልፋል ብላ ቪዲዮ ትሰራለች። ግን እቺ ልጅ በምን እንደሞተች እራሱ አሰሪዎቻቸው አንዴ ክሮሊክስ ጠጥታ ነው፣ አንዴ ደግሞ ከዚህ በፊት እያለቀሰች አይቻለው በወንድ ምክንያት ነው ያለችው መዳሟ ናት እንጂ ልጅቷ በዚህ ልሞት ነው ወይንም በወንድ ምክንያት ሞቻለሁ ብላ አልተናገረችም። ገባችሁ? ግን እሷስ አረፈች፣ ተገላገለች። አስባችሁታል? እዚህ ሀገር ሳውዲ አረቢያ በጣም ህጋቸው የጠበቀ ጠበቅ ያለ ነገር ነው። ገባችሁ? ሀታ እንትን ለመውሰድ ሬሳ ወደ ሀገር ለመላክ ብዙ ብር ነው የሚጠየቀው። ቶሎም አይሄድም። አስባችሁታል? እሷ አሳረፈች፣ ግን በመሀል ያለው ሰው በጣም ተጨነቀ ማለት ነው። እናቷ በተለይ ያስባችሁታል። እና ውድ እህቶቼ ይህን አክል በዚህ አክል ለምንድን ነው የምትሆኑት? እናንተ እኮ ያልፍልኛል ብላችሁ እኮ ነው የመጣችሁት። እናንተ እኮ ነገ ጥሩ ቦታ ደርሳለሁ ብላችሁ እኮ ነው ከሀገራችሁ ወጣችሁት። እናንተ እኮ ጎበዞች ናችሁ። እናንተ እኮ ጠንካሮች ናችሁ። እናንተ እኮ ለራሳችሁ አልፋችሁ ለሰው የምትሆኑ፣ ለቤተሰብ፣ ለታመመ፣ ለቆሰለ፣ በአካባቢ ለተፈጠረ ነገር ለምትረዱ ጀግኖች እኮ ናችሁ። አዛን አለ እና ለምን በዚህ ልክ ወዶቼ፣ ለምን በዚህ ልክ ራስን እስከ ማጥፋት ድረስ ትደርሳላችሁ እንዴ? እናንተ አይነጋል እኮ ነገ እኮ ሌላ ቀን ነው። ነገ እኮ ዛሬ ለፍታችሁ ገርታችሁ ሁሉንም አሳልፋችሁ በሰራችሁ ነገር ነገ እኮ ትደሰታላችሁ። ሀገር ሄዳችሁ እኮ እንደ ሰው ትኖራላችሁ። ሀገር ሄዳችሁ እኮ በሰራችሁት ዘና ትላላችሁ። እንዴት ብላችሁ ነው ህይወትን እስከ ማጥፋት ድረስ የምትሞክሩ እንዴ? ስንቶችን አጣን። በቀደም አንዷ እንደዚህ እቃ ማወጣለሁ ብላ ሀናን ማለት ነው ሀኒ ማለት ነው እቃማ ለማሰራት ወደ ሀገር ሄዳለሁ ብላ እቺ ምን መሰለች ልጅ ህይወቷ ይጠፋ ሞተች። አሁን እሷ ሳያልቅ እቺ ተደገመች። እናንተ ሞታችሁ ልታልቁ ነው እንዴ? ልትሞቱ ነው እንዴ? ከሀገራችሁ ወጣችሁ ልትለወጡ እንጂ እኮ ነው። በዚህ ያክል ለምንድን ነው ተስፋ የምንቆርጠው? በዚህ ያክል ለምንድን ነው የምንሆነው? እውነት እኔ ከልቤ ነው ያዘንኩት። ሞተች ነው ሞተ ነው ሞተች ነው ሞተች ነው የሚሰማው እንዴ? በዚህ ልክ ለምንድን ነው የምንሆነው ውዶቼ? በጣም ነው የሚያሳዝነው። የእውነት እኔ ቪዲዮ ልሰራ ብዬ አልተመቻቸልኝም ነበርና
ጠንካራዎች መሆን አለባችሁ። ገደል ይግባ። እውነት ለወንድ ብላ ከሞተች እኔ በጣም ነው ማለት ነው እንዴ። ለምንድን ነው ለወንድ ብዬ አፈሪ ብላ እዛ ከፈለገ ራሱ ያጥፋ። እኔ ለምንድን ነው ማጠፋው እንዴ? ጓደኛ ከሆነ ፍቅረኛ ከሆነ ሌላ ወንድ የለም እንዴ ከሱ ውጭ? እሺ እሷ አስታነቀች አረፈች። እሱ ጓደኛዬ ስለሞተች ጓደኛዬ በኔ የተነሳ ፍቅረኛዬ በኔ የተነሳ ታንቃ ሞተች ብሎ ሳያገባ ይኖራል? ሌላ ላይፍ አያሳልፍም እሱ። ስለዚህ እሷ ሞተች፣ አሁን እሱ ተከትሏት ይሞታል። ምን ሆናችሁ ነው በዚህ ልክ እንደዚህ ሞኝ ናችሁ እንዴ? ኧረ ይሄ ነገር ግን እኔ በምንም ላምንበት አልችልም። በወንድ ምክንያት ነው ብዬ በፍጹም አላምንም። እቺ ልጅ የሆነ ነገር ሆና ነው ማለት የሆነ ነገር ቸግሯት ነው፣ የሆነ በመሀል የሆነ ነገር ተከስቶ ይሆናል። አሰሪዎቻቸው ራሳቸው ተይዘዋል፣ እስር ቤት ነው ያሉት። መዳሟ ስትጠየቅ ብዙ ነገር ነው የምዘባልቀው። ትክክለኛው ነገር አልተናገረችም። አንዴ ስታለቅስ አይቻታለሁ፣ በወንድ ምክንያት ነው ምናምን። ምን ሆነሽ ነው ስላት እንዴ መልሳ ደግሞ ከሮሌክስ ስታጣ ምናምን ዝም ብላ ነው የምዘባልቀው። በምን እንደተሞተች ራሱ ግልጽ አልወጣም። ግን ሰው እንዴት እንደፈለሰፈ አላውቅም። በፍቅረኛ ምክንያት ነው፣ በዚህ ምክንያት ነው። ኧረ ተው፣ በፍቅረኛ ምክንያት ጭራሽ ታንቄ ልሞት ጭራሽ። እና በጣም እኔ ደግሞ እንትን ያለኝ ኮሜንታተሮች እኔንም በቅርብ ጠብቁኝ፣ እኔ ነኝ የምከተለው፣ ተገላገለችው፣ አረፈችው። በዚህ ያክል ከመረራችሁ አትሄዱም እንዴ ሀገራችሁ? በዚህ ያክል የመዳም ቤት ካስጠላችሁ ሀገራችሁ አትሄዱም? ሀገራችሁ ሄዳችሁ አትኖሩ? እናት አባቶቻችሁ እንዴት ነው የሚኖሩት? እዚህ ያልመጣ ሀገር ላይ የሚኖረው ሰው እንዴት ነው የሚኖረው? እናንተ እንደዛ ሰው መኖራችሁ እንደዛ ሰው አትኖሩ? ለምንድን ነው እዚህ ሰው ሀገር ላይ ሞታችሁ አትቀበሩም እኮ እዛ ሀገር? እዚህ ሀገር ህጉ ጥብቅ ያለ ነው። ብትሞቱ ሬሳችሁ ርካሽ ነው። እዚህ ቢያንስ ሀገራችሁን ሄዳችሁ እንዴ ሀገራችሁን ሀገር ሄዱና ሞቱ በቃ እንዴ። እውነቴን ነው የምላችሁ። የሆነ ነገር ተከሰተ፣ ድንገት የሆነ ነገር ከተከሰተ ምናምን እሺ፣ ያው ምሳሌ እቺ ልጅ የሆነ ነገር ፈነዳ፣ ጋዝ ገደላት ቢባል ይሄ ከላይ የተጻፈላት ነው። በዚህ ትሞቻለሽ አላት፣ ሞተች። በጋዝ በድንገተኛ አደጋ የሆነ ነገር ከሆነ አይፈረድም። ግን ከፎቅ ራሳችሁን ወርውራችሁ እንደዚህማ የሆነ ነገር ጠጥታችሁ ክሮሊክስ ጠጥታችሁ እዚህ ራሳችሁ የምታጠፉ እውነት ልሽ በቃ ቤት ካልተመቻችሁ ቤት ከፍታችሁ መውጣት በቃ ከቤትም መውጣት መሄድ። አለበለዚያ እንዴት አንቆ መሆን መሞት፣ ክሮሊክስ መጠጣት። ኧረ ተው ውድ እህቶቼ፣ ምን ነክቷችሁ ነው? እናንተ እኮ ጎበዞች ናችሁ፣ እናንተ ጀግኖች ናችሁ። እና በዚህ ልክ ለምን ትሆናላችሁ? እናንተ ስንት ፈተና ስቃይ ነው የምታሳልፉት ሰው ቤት ላይ። ከጠዋት ተነስታችሁ እስከ ማታ ስትጠገረሩ ታች ምድር ሰርታችሁ ምስጋና ሌለው ስንት ስቃይ ነው እያሳለፋችሁ ያለው። ከዚህኛው ኑሮ መሞት ይሻላል። ለምን ትላላችሁ? አትሞቱ። ካስጠላችሁ፣ ከመረራችሁ፣ ካመማችሁ፣ ከደከማችሁ አገር ሂዱ። ደከመኝ፣ ሰለቸኝ፣ አመመኝ፣ ሂዱ ሀገር ሂዱ። እናት አባቶቻችሁ እናንተ ውድ ናችሁ። ለእናት ለአባታችሁ ውድ ዕቃ ናችሁ። ለቤተሰብ ውድ ናችሁ። ስለዚህ አገር ግቡ እንጂ በዚህ ልክ እንደዚህ መሆን ወላሂ ተገቢ አይደለም።